ሰላም የተወደዳችሁ የኢትዮ መረጃ ቤተሰቦች ለዛሬ 3 አበይት ክስተቶችን ይዘንላችኋል። ጄኔራል ተፈራ ማሞ የራሳቸውን አደረጃጀት መስርተዋል። በዚህም ዘመነ ካሴ ከሁለት ያጣ ጎመን መሆኑ ታውቋል። ኤርትራ በትግራይ ክልልና በሌሎች የኢትዮጵያ ውስጥ ጉዳዮች ትገባለች በሚል የሚቀርብባትን ክስ አስተባበለች። ትራምፕ ከቀድሞ የአሜሪካ ፕሬዝዳንት ጆን ኤፍ ኬኔዲ ግድያ ጋር የተያያዙ ሰነዶችን ይፋ አደረጉ። ወደ ዝርዝር ዘገባው ስናመራ ጄኔራል ተፈራ ማሞ የራሳቸውን አደረጃጀት መስርተዋል። ጄኔራሉን ማናገዛቸው ከውስጥም ያሳቸው ደጋፊዎች እነማን ናቸው? የኃይል አስተላለፋቸውስ ምን ይመስላል የሚለውን ይዘናል። ጄኔራሉ ከአዲስ አበባ በአገዛዙ ሊታሰሩ ባሉበት ወቅት ድራማ በሚመስል አኳኋን ሰሜን ሸዋ ተገኙ። በዚያም የዘመነና የእስክንድር ጦርን አስታርቀው አንድ ያደርጋሉ ተብሎ ሲጠበቅ ሰውየው የራሳቸውን አደረጃጀት ይዘው ተከስተዋል። ነገሩ እንዲህ ነው። የፋኖ ወታደራዊ አመራሮች ዘመቻ አንድነት በሚል በአገዛዙ ላይ ከበድ ያለ በትር ያሳርፋሉ። ከአመራሮቹ አንዱ የሆነው ሻለቃ ዝናቡ ልንገረው ደግሞ እኛ ወታደራዊ እርምጃ ስናደርግ የፖለቲካ አመራሩ ደግሞ ተወያይቶ አንድነቱን እንዲያበስረን አሳስባለሁ ሲል ተደመጠ። ከዚህ ቀደም ብለው ጄኔራሉ የልዩ ኃይል አዛዥ በነበሩ ጊዜ የሚያውቋቸውን የፋኖ አመራሮች በስልክ እየደወሉ የድለላ ስራ ሰሩ። በተለይም በዛኛው ቡድን የሚጠላውን እስክንድር ነጋን እያብጠለጠሉ እስክንድር የአማራን ትግል ለራሱ ጥቅም ፈላጊ፣ እሳቸው ደግሞ ትግሉን የአማራ ለማድረግ የሚታትሩ መሆናቸውን ደጋግመው ለማስረዳት መሞከራቸው ይታወቃል። ከዚህም ጊዜው ደረሰና ከእስክንድር ውጪ ያሉት የፋኖ አመራሮች ተሰባስበው ሰብሳቢ ለመምረጥ ተሰየሙ። በዚህ ጊዜ የአማራ ፋኖ በጎጃም አመራሮች ሰብሳቢ በምደባ ይሁን እንጂ ምርጫ አያስፈልግም፣ ሰብሳቢያችን አርበኛ ዘመነ ካሴ ነው አሉ። በዚህ የተናደደው የጎንደሩ አርበኛ ባየቀናው እሱ ማን ስለሆነ ነው ካለ ምርጫ ሰብሳቢ የሚሆን ሲል ተቃውሞውን አሰማ። በመቀጠልም እጩ ተወዳዳሪዎች ሲጠቁሙ በሸዋው ደሳለኝ ሲያስብ ሸዋና በወለየው ምሬ ወዳጆ በኩል ጄኔራል ተፈራ ማሞ ተጠቆሙ። በዚህም ቁማሩን እንደተበላ ያወቀው ዘመነ ካሴ ከዚህ በፊት እንዳደረገው በአዲሱ አደረጃጀት ምስረታም ስልኩን ዘግቶ ጠፋ። በዚህም ጄኔራሉ የአማራ ፋኖ በወሎ፣ የአማራ ፋኖ አንድነት በጎንደርና የአማራ ፋኖ በሸዋን አካተው ከውጪ ደግሞ በአቶ ገዱ አንዳርጋቸው አይዞህ እየተባሉ የራሳቸውን አደረጃጀት መስርተዋል። ይህ ሲሆንም ዘመነ ካሴ ከእስክንድርም ከተፈራም ሳይሆን ብቻውን ተነጥሏል። በሁለቱም የአደረጃጀት ስብሰባዎች ላይ የመሪነት ሚናን የተነፈገው ዘመነ ካሴ ምን አዲስ ዜና ያሰማናል የሚለው ተጠባቂ ክስተት ነው። ወደ ቀጣዩ ዜና ስናመራ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳሌህ በኤርትራ ለሚገኙ የዲፕሎማቲክ ማህበረሰብ አባላት ባደረጉት ማብራሪያ ሀገራቸው በኢትዮጵያ ውስጥ ጉዳይ ጣልቃ እንደማትገባ ተናግረዋል። በመግለጫው ላይ የተባበሩት መንግስታት ድርጅት ኃላፊዎችና የዓለም አቀፉ ማህበረሰብ አስመራ እየቀረበባት ያለው ክስ ሐሰተኛ መሆኑን እንዲረዱላት ጠይቃለች። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳሌህ ማብራሪያ በፕሪቶሪያው የሰላም ስምምነት የኤርትራ ጦርነት ዝግጅትና በኢትዮጵያ የባህር ወደብ ጥያቄ ዙሪያ አተኩሯል። የኤርትራ መከላከያ ሰራዊት በህዳር 2022 ግጭቱ ካበቃ በኋላ ወደ ኤርትራ ዓለም አቀፍ እውቅና ወደ ተሰጠው ድንበሮች እንዲዘዋወር መደረጉን ሚኒስትሩ ገልጸዋል። ጦሩ አሁንም በኢትዮጵያ ድንበር ውስጥ እንደሚገኝ የሚናገር ማንኛውም አካል ለውስጥ ችግር ኤርትራን ተጠያቂ ማድረግ የሚፈልግ ነው ብለዋል። እነዚህ ውንጀላዎች የኤርትራና የኢትዮጵያ የድንበር ኮሚሽን ውሳኔውን ውድቅ ባደረጉት የቀድሞ የህወሓት አባላትና በኤርትራ የስርዓት ለውጥ እንዲመጣ ከፍተኛ ጥረት በሚያደርጉት አካላት የሚሰራጩ መሆኑንም ነው ሚኒስትሩ ያነሱት። በሌላ በኩል የኤርትራ መንግስት የፕሪቶሪያ ስምምነት የኢትዮጵያ የውስጥ ጉዳይ አድርጎ ስለሚመለከተው በዚህ ሂደት ውስጥ ጣልቃ የመግባት ፍላጎት የለውም ተብሏል። በትግራይ ጊዜያዊ አስተዳደርና በህወሓት መካከል እየተካሄደ ባለው የውስጥ ግጭት ውስጥ የኤርትራ መንግስት ምንም አይነት ሚና የለውም ያለው መግለጫው ከዚህ በተቃራኒ ያሉ ውንጀላዎችና ክሶች ሙሉ በሙሉ ውድቅ እንደሚያደርግ አመላክቷል። የውጭ ጉዳይ ሚኒስትሩ ማብራሪያ በስፋት ካነሳቸው ጉዳዮች መካከል የኢትዮጵያን የወደብ ጥያቄ የተመለከተ ሲሆን ይህ ጥያቄ ጊዜው ያለፈበት ሲል ተችቷል። ኢትዮጵያ በወታደራዊ አሊያም በዲፕሎማሲያዊ አማራጭ የባህር ወደብ ባለቤት ሆናለሁ በሚል የምታቀነቅነው ጊዜ ያለፈበትና የተዛባ ፍላጎት ኤርትራ ግራ ተጋብታለች ነው የተባለው። በዚህ ረገድ ኤርትራ የዓለም አቀፉ ማህበረሰብና የሚመለከታቸው አካላት የኢትዮጵያ የጎረቤቶቿን ሉዓላዊነትና የግዛት አንድነት እንድታከብር ጫና እንዲያደርጉ ሚኒስትሩ ጠይቀዋል። ከትግራይ ክልል የፖለቲካ አለመረጋጋት ጋር ተያይዞ ኤርትራ ስም ከሰሞኑ በተደጋጋሚ ሲነሳ ተስተውሏል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ባሳለፍነው ሳምንት በሰጡት መግለጫ ከትግራይ ክልል ትርምስ እናተርፋለን የሚሉ አካላት ውስጥ የኤርትራ መንግስት አንዱ ነው ማለታቸው ይታወሳል። አቶ ጌታቸው በመግለጫቸው ህገወጥ እንቅስቃሴ ከሚያደርጉ ወታደራዊና
ፖለቲካዊ አመራሮች መካከል ከኤርትራ ጋር ግንኙነት ያላቸው አካላት እንዳሉ እናውቃለን ብለዋል። የኤርትራ ፍላጎት የኢትዮጵያ መንግስት የኤርትራ መንግስትን ያወራል ብለው በሚሰጉበት ሰዓት ትግራይን ወደ መሸሸጊያ በመጠቀም አሊያም ጠንከር ያለ አጋጣሚ ተፈጥሯል ብለው ካመኑ ከትግራይ ጋር በመሆን ወደ አዲስ አበባ ማማተር ሊሆን እንደሚችልም ገልጸዋል። ይህንን ተከትሎም የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል የቀድሞ ትዊተር ገጻቸው ባሰፈሩት ጽሑፍ ኤርትራ በህወሓት ፖለቲካ ቡድኖች ውስጥ ያለውን የውስጥ ሽኩቻ የማባባስ ፍላጎት የላትም ማለታቸው፣ ምክንያቱም በህወሓት አመራሮች መካከል የተፈጠረው የውስጥ ሽኩቻ ማባባስ በትግራይ ህዝብ ላይ አላስፈላጊና ሊወገድ የማይችል ስቃይ የሚያስከስት መሆኑን አክለዋል። ወደ መጨረሻውና የዓለምን ትኩረት ወደ ሳበው ዜና ስናልፍ ትራምፕ ከቀድሞ የአሜሪካ ፕሬዝዳንት ጆን ኤፍ ኬኔዲ ግድያ ጋር የተያያዙ ሰነዶችን ይፋ አደረጉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በ1963 የቀድሞ ፕሬዝዳንት ጆን ኤፍ ኬኔዲ ግድያ ጋር የተያያዙ ሰነዶችን በትናንትናው ዕለት በመልቀቅ በታሪክ በተፈጸመው አስደንጋጭ ክስተት ላይ ግልጽነት እንዲኖር በምርጫ ቅስቀሳ ውስጥ የገቡትን ቃል ተግባራዊ ለማድረግ እንደሚፈልጉ አሳይተዋል። በብሔራዊ ቤተመዘክር ድረገጽ የወጡት የመጀመሪያዎቹ የኤሌክትሪክ ቅጂዎችና ሌሎች 80,000 ኮፒዎች በፍትህ ዲፓርትመንት የህግ ባለሙያዎች ከተገመገሙ በኋላ ይታተማሉ ተብሏል። ሚስጥራዊ ሰነዶችን ጭምር የያዙት ዲጂታል ሰነዶች ወደ ኒውክሌር ጦርነት ሊያመራ ጫፍ ደርሶ የነበረው የኩባ የሚሳኤል ቀውስ በኋላ ብዙም ሳይቆይ በአሜሪካና በያኔዋ ሶቪየት ህብረት በአሁኗ ሩሲያ ግንኙነት ዙሪያ ፍርሃት ነግሶ እንደነበር ያሳያሉ። አብዛኞቹ ሰነዶች የሚያወሱት ጉዳዩ ሃርቬይ ኦስዋልድ በሶቪየት ያሳለፈውን ጊዜና በ1963 በዳላስ ኬኔዲ እስከተገደሉበት ድረስ ባሉ ወራት ያደረገውን እንቅስቃሴ ለማወቅ ያደረጉትን ምርመራ ነው። በሰነዱ ላይ የተደረገው የመጀመሪያው ምርመራ በብዙዎች ዘንድ ይሆናል ተብሎ ከሚታመነው ያፈነገጠ አይደለም። የትራምፕ የጤናና የሰው አገልግሎት ጸሐፊ ሮበርት ኤፍ ኬኔዲ ጃር በአጎቱ ግድያ ላይ የአሜሪካ ሴንትራል ኢንተለጀንስ ኤጀንሲ CIA እጁ አለበት ብሎ እንደሚያምንም ተነግሯል። የኬኔዲ የልጅ ልጅ የሆነው ጃክ ችሎስበርግ በኤክስ ገጹ የትራምፕ አስተዳደር መረጃውን ሊለቅ መሆኑን ለማንኛውም የኬኔዲ ቤተሰብ አላወቀውም ብሏል። ጆን ኤፍ ኬኔዲ ላይ መጽሐፍ የጻፉት የሃርቫርድ ዩኒቨርሲቲ ፕሮፌሰር ፍሬድሪክ ሎግባር የሰነዶቹ መለቀቅ የጎደሉ ክፍተቶችን ለመሙላት ሊረዳ እንደሚችል ገልጸዋል። ምንም ሳይቀናነሱ ሙሉ ሰነዶችን ማግኘት አስፈላጊ ነው፣ ነገር ግን ስለ ግድያው ከዚህ በፊት ያወቅነውን የሚያስቀየር የተለየ ውጤት ይገኛል ብዬ አላስብም። አንድ ሚስጥር የሚል ሰነድ የተጻፈበት ሰነድ የዋረን ኮሚሽን CIA እና የውጭ ጉዳይ ሚኒስቴር የሶቪየቷ ሴት ግድያ ፈጽሟል የተባለው አሜሪካዊ ኦስዋልድ መካከል ስላለው የጋብቻ ግንኙነት የሰጡት መረጃ ስላለው ልዩነት የCIA ሰራተኛን ሊዊግሬን ጠይቆ በእጅ ጽሑፍ ያሰፈረበት ነው። በርካታ አሜሪካውያን ጆን ኤፍ ኬኔዲ በሴራ ተገድለዋል ብለው ያምናሉ። ትራምፕ ባለፈው ጥር ወር ላይ ዋይት ሃውስ ከገቡ በኋላ ብዙም ሳይቆዩ ነበር ሰነዶቹ እንዲለቀቁ ትዕዛዝ ያስተላለፉት። ይህን ተከትሎ የአሜሪካ የፌዴራል ምርመራ ቢሮ ከዳላሱ የኬኔዲ ግድያ ጋር የተያያዙ በሺዎች የሚቆጠሩ ሰነዶችን ለመፈለግ ተገደዋል። ፕሬዝዳንት ትራምፕ የጥቁር መብት ተሟጋች የነበረውን ማርቲን ሉተር ኪንግ ግድያ የተመለከቱ ሰነዶችንም ይፋ እንደሚያደርጉ ቃል ገብተዋል።